ኦኬ ዛሬ የምናየው ስለ አንትሮፖሎጂ ዩኒት ዋን ነው። ኢንትሮዳክሽን ኦፍ አንትሮፖሎጂ ነው። እሺ መጀመሪያ ዋት ኢዝ አንትሮፖሎጂ? አንትሮፖሎጂ ከሁለት ግሪክ ወርዶች ነው የመጣው፣ አንትሮፖስ እና ሎጎስ ነው የሚባለው። አንትሮፖስ ማለት ማንካይንድ ማለት ነው። ሎጎስ ማለት ደግሞ ስተዲ ወይም ደግሞ ኖሌጅ ማለት ነው። አንትሮፖሎጂ ስተዲ ኦፍ ማንካይንድ ማለት ነው። የሰው ልጆችን የሚያጠናልን አንድ ፊልድ ነው። ማንካይንድ ሀዝ ቱ ኢምፖርታንት ካራክተሪስቲክስ። ስለዚህ ሁለት ኢምፖርታንት ካራክተሪስቲኮች አሉ እኛ ሰው ልጆች ላይ ማለት ነው። አንደኛው ባዮሎጂካል ነው፣ ሁለተኛው ነገር ደግሞ ካልቸራል ነው ማለት ነው። ስለዚህ እነዚህ ባዮሎጂ እና ካልቸር ሁለት የማይነጣጠሉ ኤሌመንቶቻችን ናቸው። ስለዚህ አንዱን ምን ያደርጋል? ኢንፍሉዌንስ ያደርጋል ማለት ነው። ሌላ አንትሮፖሎጂ ኢዝ ሳይንስ ዊች ኤግዛማይንስ ዋይ ኤንድ ሃው ፒፕል አር ቦዝ ሲሚላር ኤንድ ዲፍረንት አት ሴም ታይም። ይሄ በጣም ገራሚ ኮንሰፕት ነው። አንትሮፖሎጂ የምንለው የሚያጠናለን ስለ እንዴት የሰው ልጆች ተመሳሳይና ተቃራኒ ይሆናሉ አት ሴም ታይም ማለት ነው። አሁን ለምሳሌ የሰው ልጆች እኩል ላይክ እንተነፍሳለን፣ ሁላችንም እንራመዳለን፣ ላይክ ባዮሎጂካል አይደለ? ልባችን ይመታል ምናምን። አንድ አይነት ነው በዛ መልኩ። ዲፍረንት የምንሆንበት ደግሞ በምንድን ነው? በካልቸራችን ነው ማለት ነው። ስለዚህ ባዮሎጂካል እና ካልቸራል አስፔክት አለን አይደለም? በባዮሎጂካል ስናይ ሲሚላር ነን፣ በካልቸራል ስናይ ደግሞ ዲፍረንት ነን ማለት ነው። ስለዚህ ይሄንን ነው የሚያጠናልን አንትሮፖሎጂ። ሌላው ኢንቨስቲጌት ስትራቴጂ ኦፍ ሊቪንግ አዳፕትድ ባይ ፒፕል አስ ሜምበር ኦፍ ሶሻል ግሩፕ ሲቹዌትድ ኢን ዲፍረንት ኢንቫይሮንመንት ማለት ነው። ስለዚህ ሌላው ደግሞ ያው የሰው ልጆች እንኖራለን አይደለ? ስለዚህ የአኗኗር ስልታችን ደግሞ የተለያየ ነው። ኢትዮጵያ ውስጥ የሚኖረው የአኗኗር ስልት እና አሜሪካ ውስጥ የሚኖረው የአኗኗር ስልት አንድ አይደለም። እነዚህ ዌስተርን እና እዚህ ጋር እያጠናን ኢትዮጵያ ውስጥ ሆኖ ራሱ አዲስ አበባ ያለው ስትራቴጂ ኦፍ ሊቪንግ እና ሌላ ካንትሪ ሳይድ ላይ ያለ የአኗኗር ዘይቤ የተለያየ ነው። እነዚህንም ያጠናልናል። ሌላው አናላይዝ ዘ ፕሮዳክት ኦፍ ሂውማን ሶሳይቲ ቦዝ ማቴሪያል ኤንድ ነን ማቴሪያል ክሬሽን ማለት ነው። የሰው ልጆች ፕሮዳክት አለን አይደለ? ማቴሪያል ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ በነን ማቴሪያሊስቲክም ሊሆን ይችላል ማለት ነው። ስለዚህ እነዛን ያጠናልናል። አሁን ለምሳሌ ማቴሪያል ስንል የአክሱም ሐውልት፣ ፋሲለደስ። ነን ማቴሪያል ስንል ደግሞ ያ ሪሊጅንም ሊሆን ይችላል። እነዛን ያጠናልናል ማለት ነው አንትሮፖሎጂ። አንትሮፖሎጂ ካን ኦልሶ ቢ ስቴትድ አስ ኤ ኮምፓራቲቭ ስተዲ ኦፍ ካልቸራል ኤንድ ሶሻል ላይፍ። ስለዚህ ቅድም አንትሮፖሎጂ ስተዲ ኦፍ ማንካይንድ ብለናል አይደለ? ስለዚህ እዚህ ጋር ምን ብለን ዲፋይን ማድረግ እንችላለን? አንትሮፖሎጂ ዘ ኮምፓራቲቭ ስተዲ ኦፍ ካልቸራል ኤንድ ሶሻል ላይፍ ብለን ስቴት ማድረግ እንችላለን ማለት ነው። እሺ አንትሮፖሎጂ ኢዝ ዘ ስተዲ ኦፍ ፒፕል ዴር ኦሪጂን ዴቨሎፕመንት ኤንድ ኮንቴምፖራሪ ቫሪዬሽን ዌሬቨር ኤንድ ዌኔቨር ዜ ሃቭ ቢን ፋውንድ። አንትሮፖሎጂ የምንለው የሰው ልጆችን እስካጠናልን ድረስ የሰው ልጆችን ኦሪጂን ማለት የሰው ልጆች የመጡበት ማለት ነው፣ ዲቨሎፕመንቶቻችንን፣ ኮንቴምፖራሪ ቫሪዬሽኖቻችንን ያጠናናል። ኦሪጂን ማለት አሁን ለምሳሌ የሰው ልጆች ኦሪጂኔትድ የተደረገው ከኤፕ ነው ከሞንኪ ነው ምናምን ይላሉ አይደለ ሳይንቲስቶች። አንደኛ እሱን፣ ሁለተኛ ነገር ደግሞ ዲቨሎፕመንት ስንል እድገታችን፣ የሰው ልጅ በአራት እግሩ ይራመድ ነበረ፣ እንደን ከፍ እያለ አሁን ያለንበት በሁለት እግሩ መራመድ ጀመረ የሚለው። ኮንቴምፖራሪ ቫሪዬሽን የምንለው ደግሞ የአነጋገር ዘይቤ፣ አሁን ለምሳሌ አዲስ አበባ የሚነገረውና አማርኛና ወደ ጎንደር ወደ ጎጃም የሚነገረው አማርኛ የተለያየ ነው። እሱንም ያጠናልናል ማለት ነው። ዌኔቨር ኤንድ ዌሬቨር ዜር ቢን ፋውንድ የሚለው ላይክ አሁን ለምሳሌ አሰሆል ሳይሆን የሚያጠናልን፣ አሰሆልም ሊያጠና ይችላል፣ ግን ስፔሲፊክ የሆነ ጥናትም ስለሚያካሄድ አሁን ለምሳሌ የኢትዮጵያ የአንትሮፖሎጂ ጥናት ይኖራል፣ የሱዳን የአንትሮፖሎጂ ጥናት ይኖራል፣ የአሜሪካ የአንትሮፖሎጂ ጥናት ይኖራል ምናምን።
ሶ ዌሬቨር ኤንድ ዌኔቨር they have been found የሚለውን ነገር ይገልጽናል ማለት ነው። ሶ to sum, it's a broad scientific discipline dedicated to the comparative study of humans as a group from its origin to its present stage of development ማለት ነው። ስለዚህ ይሄ አንትሮፖሎጂ የምንለው በጣም ብሮድ የሆነ ዲሲፕሊን ነው። ስለ የሰው ልጆች ማጥናት ማለት በጣም ሰፊ የሆነ ጥናት ያስፈልገናል አይደለ? ከመጀመሪያችን አንስቶ ከኦሪጂናችን አንስቶ ከአሁን እስከደረስንበት ያለው ሂስትሪያችን በጣም ብሮድ ነው። ስለዚህ ብሮድ የሆነ ሳይንቲፊክ ዲሲፕሊን ነው አንትሮፖሎጂ ማለት ማለት ነው። ሶ ይሄ ሾርት ሂስቶሪካል ባክግራውንድ ኦፍ አንትሮፖሎጂ ከየት እንደመጣ በስንተኛው ክፍለ ዘመን እንደ ፕሮፌሽን ኢመርጅ እንዳደረገ እንዴት እንደሚጠና እንዴት እየተጠና እንደነበረ ምናምን የሚለውን ነው የሚያሳየን። ይሄኛውን ያን ያክል እኔ እናንተ አንብባችሁ መድረስ የምችሉበት ስለሆነ እንለፈው ማለት ነው። ይሄ ኢቶኖሎጂ እና ኢቶኖግራፊ ደግሞ ዩኒቱ ላይ ስላለ እሱን በስፋት እናይበታለን ማለት ነው። ሶ ስኮፕ ኤንድ ሳብጀክት ማተር ኦፍ አንትሮፖሎጂ ደግሞ የአንትሮፖሎጂ ስኮፕ በጣም ቬሪ ብሮድ ነው ብለናል ቅድም እንዳለው። ለሰው ልጆች እስካጠና ድረስ በጣም ሰፊ መሆኑ ኤክስፔክትድ ነው አይደለ? ሶ የመጀመሪያው ስኮፕ ሂውማኒቲን እንደ ኦብጀክት ኦፍ ሪሰርች አለው ይይዘዋል። ሶ ኢት ሃዝ ሂውማኒቲ አስ ኦብጀክት ኦፍ ሪሰርች። የሰው ልጆችን እስካጠና ድረስ ያው ኦብጀክት ኦፍ ሪሰርቹ ሂውማኒቲ ነው ማለት ነው። ስለዚህ ምንድን ነው የሚያደርገው? ኢት ሲክስ ቱ አንደርስታንድ human beings as a whole organism who adapt to their environment through a complex interaction of biology and culture. ስለዚህ ሂውማን ቢንጎችን ያጠናልናል። እንዴት ላይክ አዳፕት እንደሚያደርጉ ኢንተራክሽኑ ባዮሎጂ እና ካልቸራል ኢንተራክሽኑ ምናምን ነገር ያጠናልናል ማለት ነው። ያ አንትሮፖሎጂ the broad study of humankind around the world and throughout time። ስለዚህ አንትሮፖሎጂ ደግሞ ስለ ሂውማንካይንድ ያጠናልናል አይደለ? አራውንድ ዘ ወርልድ ያሉት ሂውማንካይንድ ያጠናልናል እና እነዛ ሂውማንካይንዶች ያደረጉትን ያሻሻሉትን ዲቨሎፕመንቶቻቸውን ምናምን throughout time በታይም ያጠናልናል ማለት ነው። So anthropology is a philosophy within the people. እዚህ ምን ማለት ነው? ልክ እንደ ማንኛውም ፊልድ አንትሮፖሎጂ ፊሎዞፊ ይኖረዋል። ግን ይሄ ፊሎዞፊ ዝም ብሎ ፍልስፍና ሳይሆን ከአክቹዋል ካለው ነገር ተነስቶ ስለ ኤግዚስተንስ ስለ ካልቸር ምናምን ያጠናልን ነው ማለት ነው ይህ ፊሎዞፊ። So in this regard it is interested in different questions and issues about humanity such as origin, development, ways of life ምናምን ማለት ነው። ስለዚህ ስለ ኦሪጂን ስናይ እንዴት የሰው ልጆች ከምን ተነስተን የመጣ ነው የሚለውን ነገር ፊሎዞፊው ውስጥ ያስገባልናል። ያው ዲቨሎፕመንት ነው። how did humankind arrive at the present stage of biological, intellectual and cultural development። ስለዚህ የሰው ልጆች አሁን ያለንበት ስቴጅ ላይ እንዴት ደረስን የሚለውን ያጠናልናል ማለት ነው በዚህ ፊሎዞፊ ውስጥ። ሌላው ዌይስ ኦፍ ላይፍ ነው። ያኗኗራችን እንዴት ነው ምንኖረው በተሰጠን ግሩፕ ውስጥ እንዴት ነው በቃ ሶሾ ካልቸራል ላይፍ ኤግዚስተንሳችን እንዴት ነው የሚለውን ነገር ያጠናልናል አንትሮፖሎጂ። አንትሮፖሎጂ ስተዲስ humanity with its all aspect of existence and all means of differences and similarities ማለት ነው። ስለዚህ አንትሮፖሎጂ ሂውማንካይንድን በሁሉም አስፔክት ኦፍ ኤግዚስተንስ ያጠናልናል። ማለትም ዳይቨርሲቲያችንንም ሲሚላሪቲያችንንም ያጠናልናል ማለት ነው። As an academic discipline, anthropology provides two kinds of insights. የመጀመሪያው produce and provide knowledge about actual ways of life, culture, society and diversity in a world via conducting empirical studies ማለት ነው። ስለዚህ
አክቹዋል ቁጭ ብሎ እያጠና እያንዳንዱን ነገር እያጠና ኖሌጅ ፕሮቫይድ እና ፕሮዲስ ያደርግልናል ማለት ነው። ሁለተኛው ነገር ደግሞ ኦፈርስ ሜቶድ ኤንድ ቲዎሬቲካል ፐርስፔክቲቭ ኢኔብሊንግ ፕራክቲሽነርስ ቱ ኤክስፕሎር ኮምፔር ኤንድ አንደርስታንድ ዘ ቫሪድ አስፔክት ኦፍ ሂውማን ኮንዲሽን ማለት ነው። ሁለተኛው ነገር ደግሞ ኦፈር ያደርግልናል ይሄ ሜትድ እና ቲዎሬቲካል ፐርስፔክቲቮችን ማለት ነው። ፊሎዞፊ አይደለ? ስለዚህ እያንዳንዱን ነገር በቲዎሬቲካል እና በሜትዶች አንድን አንትሮፖሎጂ ማጥናት የሚፈልግ ሰው እንዲያጠናው ይረዳዋል ማለት ነው። ስለዚህ ሁለቱ መንገዶች ምንድን ናቸው? አንደኛው ቁጭ ብሎ የተጠና ስተዲዎችን ፕሮቫይድ ያደርግልናል። ሁለተኛ ነገር ደግሞ እንዴት እነዛን የምናጠናቸውን ኢምፔሪካል ስተዲዎቹን እንዴት ሜትዶቹን እና ቲዎሪዎቹን ያቀርብልናል ማለት ነው።